ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪልህ አሳያት። 2 ልጅ አለ። አብሽሪ ና ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። እሺ ጸጉሯን ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ማን ነው እስቲ አጎትሽ? እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ተሰርላት ሻርፕ ቆይ ባይ ተና እህቷናት እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ ኦ ማሻአላ። ሌላ ለካ ትንሽ ነሽ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንት ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቆይ ቁጭ በይ ማሉ በሉላት። አማን እሺ አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለችው። አንተ በደንብ ተርጉም ኻሊድ። እስኪ ና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉምልን። በኦሮምኛ ነው የሚሉት። ከዲር መጣልሽ አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ ቢስሚላህ Garimata wa gaule makalai ara saydakiyo ara idabas wale seruge sano namni serama seruge sano angkaja wagaja jegu ge sano namara hujira gaji ge sano ara saydakiyo ara saydakiyo ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አትወጣም ለማለት ተሰግደው አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው። ኢንሻአላህ እንግዲህ ሰላተል ሽኩር
እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገና ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ነው። ልጅቷን አምጣውላት እና ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታሪክ ሞት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ ሚውት አድርጉና አይምሮዋን ቢዚ ማድረግ ስለነበር ያ እኮ ሚውት አድርጉና ፎሎ አድርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ አድርጉት። አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍ ሞጃ አትላኩ። ፎሎ አድርጉት። ወንድም ካሊድን ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚውትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል። ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርበሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነውና እግዚአብሔር ይባርካችሁ። እሷንም እንኳን ለአገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ፍቄ እናመሰግናለን ወንድሜ፣ እናመሰግናለን። እሺ በዚህ አጋጣሚ እዚህ ጋር የምታዩት የልጆቹ እናት ዲላ የምናሳድጋቸው 60 ህጻናቶች አሏት። እናትና አባት የሌላቸው የኔ ልጆች ናቸው። እሷንም ፎሎ አድርጉልኝ። እናትና አባት የሌላቸውን ልጆች ዲላ ላይ የምታሳድግ ጀግና እናት ነች። ፎሎ አድርጓት። ሚዩትሽን አንቺና ተናገሪ። ሙሉ ሰላም ሰላም፣ እንዴት ናችሁ? ተስፍሽ አይሰማም? ይሰማል። አይሰማም? ይሰማል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። በጣም ነው ደስ ያለኝ። እግዚአብሔር የፈቀደው ቀን ሆኗል። እንደ እኛ ሳይሆን እንደኛ ፍላጎት ሳይሆን ብዙ ሰው ዋጋ ከፍሏል። ግን በዛን ሰዓት የእግዚአብሔር ሰዓት ስላልነበረ ነው አሁን የሆነው። እግዚአብሔር ይመስገን። እሱ በፈቀደው ቀን በነፍስ ወደ ሀገር መግባቷ በጣም ደስ የሚል ነው። ሁላችሁም እንኳን ደስ አላችሁ። እኔም ደስ ብሎኛል እና ተስፍሽ ወደ ፕሮግራማችሁ ግቡ። የሆነ አስቸኳይ ነገር ገጥሞን ወደ ጣቢያ እየሄድን ነው። መሀል ላይ ታስገባኛለህ እዚሁ እያለሁ። እሺ ያስገባሻለሁ። እሺ እሺ ኦኬ። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር። ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል አሲ ነይና ተናገሪ እስኪ። እህቴ ዝም አልሽ፣ ቀዝስ አልሽ። ተስፍሽ እኔ ምን ልናገር? አይ አባት አይ እናት፣ አልሐምዱሊላህ እኔ ምንም የምለው ነገር የለኝም ወላሂ ከማመስገን ውጭ ፈጣሪያችንን ሱብሓነሁ ወተዓላ። ህዝቡ እዚህ ላይ የተባበረ በሙሉ